አንድ ቀን ግሩም የሚባል እኛ ቤት የተከራየ ልጅ ጋር ያደረኩት የማይረሳ ብድል ልንገራችሁ። እንግባባ ነበርና የሆነ ቀን ነው ብቻዬን ነበርኩ። ከዛ ደጃፍ ላይ ተቀምጬ እያለሁ ከውጭ ገባና ቤቱ ሊገባ ሲል ጠራሁትና አጫውተኝ አልኩት። መጣና ስንጫወት በመሃል መላፋት ጀመረ። ከዛ የሆነ ሰዓት ላይ አንገቴ ስር ሳመኝ። ከዛ ፊቴ ላይ የሚነበበውን ሁኔታ ለማጤን ቀና ብሎ ተመለከተኝ። እኔም መፈላለጉ ሁለታችንም ጋር እንዳለ ስረዳ በድፍረት ወደ ከንፈሮቹ ተጠግቼ በስሱ ሳምኩት። እሱም ቀስ ብሎ ክንዱን አንተራሰኝና ወደ ጎን አጋድሞ ትንፋሽ እስኪያጥረኝ ድረስ ከንፈሬን መጠመጠው። ቀጠለና ቀኝ እጁን ቁልቁል ሰዶ በስስ ቢጃማዬ ላይ እምሴን ማሻሸት ሲጀምር አስቆምኩትና ወደ ቤት ይዤው ገባሁ። በሩን ዘግቼ ወደ መኝታ ቤት አስከትዬው ላመራ ስል እጄን ጎተተና ቢጃማና ፓንቴን ሳሎን ውስጥ አወለቀው። እሱም ካወላለቀ በኋላ ግድግዳ ላይ አስደግፎ ጡቴ እስኪወጣ ድረስ እየጨመቀና እየላሰ ከንፈሬን እየሳመ